ፍሽካው ማን ነው የሚነፋው? ማንስ ከሚነፋው እየጠበቃችሁ ነው? ጁንታ ናታ እያወቅህ እንጥርጥራለህ። ሸራሪና እንዲያው ምንም ጋር ሰይጣን የሚሆን ምንም ይሁን ማለት ነው። በተለይ እጅ ለሰጠው ሰው እጅ የሰጠውን ሰው ማለት ነው ሳይል ገል በእጄ ማሪኬ ማሳየት ብቻ ነው የሚፈልግ። ከምንም ጋር ሰይጣን ጋርም ይሁን ተጨምሬ ሰርቼ ማለት ነው። እኔ የምልህ እንጂ እሺ ሄድበት ትናንትና በሸረሪና ገብተህ ስትታገል የነበረ ማንን ነው ነበር? ስናይ እናንተ አይነቱን በዚያ ጠርንፎ የወሰደውን በቦታ የቀየራችሁን እንደው ለማለት ይረፍኔና እያወራን ነው። እኔና እሱ ናት ይቆይ በጊዜው ላይማ እኔም እኮ ማለት ነው ተዋግቻለሁ። ታውቃለህ አጁንታ ጋር ተዋግቻለሁ። ግን አሁን እንኳን አጁንታ ይግርና ከሰይጣን ጋር ማብሬው እንደዋጋለሁ። አረ አይታ እኔስ እንግዲህ የቤት ዕቃዬን ሁላ አፍርሰውብኝ ደው ቂም አለኝ። አንተ ሲጨንቅ ነው እየሰጠህ አይተን አንተም ዘርፋቸዋል። አይተን በጊዜው ሰርቃል። ዘርፋቸው ምንድን እናልቃለን ብለህ ነው እንጂ ነው አይደል? 28 መሳሪያ ስለተወረስክ ነው የማላውቅም። ኧረ ተው ታዲያ ያፈረስከው ህዋት ይልቅ አንተ ነህ መሳሪያ መታወቂያ እየሰራህ ሌባ ዝም ስላልሆነው ኮሎኔል እኔ እኮ ሀገራችን መታወቂያ እንዳይኖረው ፈልጌ ነው። ኮሎኔል አይ ችግሩ ነው። አይተህ አርበኛ ኮሎኔል እንዴት ነው? ጤና ይስጥልን። ሰላም ነው? እንዴት ነው እናንተ? ረጃ ሄዳችሁ እኮ እርጅ ነው መጣ። ኧረ እንደው ምን ነው በላያ ወገበህ ጎበጠ። እርጅን ነው መቼስ እርጅን ነው። የአቀበት ቁልቁለት መውረድ መውጣት አለ ማለት ነው። ድሮ እኮ አቀበት ቁልቁለት የለ ከተማ ለሽ ነው። አሁን እንደው ቁልቁለት አቀበት አበዛችሁ። ማነው ታዲ? አርበኛ ታዲ ነው ያ የማይፈርመው በዱካ የሚፈርም ማይም። እናንተ ስተሩበት መጣንብ ብላችሁታል። የእጃችሁ እንዳይሆን ባዶ እጁ ነበር ያስረጨ ነው። ዛሬም መሮጥ አቅቶት አኋላ ቀርቶ ነበር። እንደው መጥቷል እንደ ለመምጣቱ ደግሞ አንተ እንግዲህ ችግር ማርያምን እየመራ ይዟቸው የመጣ እሱ ብልጽግና የገባ ሰው በሁለት ቀን ጠበል ሲረጭ በአንድ የምትፈወሱ እንትን የተነቃ እኔ ወንድሜ የብልጽግናን ጠበልም እንደ መኖሩን አላውቅምም። ጠበላቸውን ገብቼ አላውቅም። እንዴ ፍቅሩ በጠርሙስ እንዳትመታ በጊዜ ግባ። እኔ ሲመታ አላየሁም። አሳመነው ይሙት እያለ በላስታ እንደሚቀደደው መስሎት አዲስ አበባ ገብቶ አንቦር ቆጣል ዋልዋል። አብይ ይሙት ሲል ተግራል እኮ ነው የመጣው። 4 ኪሎን ተቆጣጥረዋታል እነሱ። ወንድሜ 4 ኪሎ የነሱ ናት። ይኖራል የአረብ ሀገር ሴት በድሮው ተቀበለው መሆን ራሴን ባጠፋ ይሻላል። ችጊ እያለ ነው የሚሆን። ባለ ሀገር ድሮውን ቡጂ ነው የሚወደው። 4 ኪሎ ባለፈ አይቼዋለሁ። 4 ኪሎ ነበር ተቆጣጥሮት ነበር ያየሁኝ። ሲመታስ አላየሁትም። ኧረ አንተም ተንበረጣ አላሉ አዲስ አበባ ላይ የሰው እውነት ነው። ድሮስ የተንበረጠጥኩ አይደል ነው። ቆርጥ መበልተ እርግ ነው የምመስለው። አይደል እንዴት ነው ወላት እዚህ የበላ ነው አይቼ ኮሎኔል የሚያግዝ ሰው አስገባልህ መሰል የሚያግዝ ሰው
አቡሽን አስገባ። አቡሽን ለብቻ አስገባል። አቡሽ ነው የሚያግዘኝ። አቡሽ ምን ነው የሚያግዘኝ? አዲስ ጦር አሰልጥኗል። ለአንተ ነው የሚላክ። ኮፕሊንግ አድርጉ እስኪ ጋይስ፣ ኮፕሊንግ አድርጉ። ትጥቁ ወንዙ ሞልቶ ማይመቶለት ትጥቃቸው ገና ወንዙ ሞልቶ አያዲያ ማላችሁ ነው ወንዝ እኛ መካከለኛ ሊቁፍተር ቀረዝነ እኮ ጅሮ ቂጡ ሲሏል ረበስ ዘመነ ይችፋን ነው እንግዲህ እያ አይተን ሰላም መቼ ነው አዲስ በቅርቡ በዚያ በአፋር መስመር እንገናኛለን። ወደ አፋር ልዞር ነው እኔ። አንተ ተፈራ ነህ? እናዛ እንደምታውቁት ተፈራ ነው ዳለስ አዚያኛው ተፈራ ማሞ በጀነራልና ጀነራል አይስማማም። በሱ ነው የሚሻለው። ችግር ያለው ምክትልና ዋናውን እንሰራዋለን። ማን ዋና ሊሆን? እኔ ነኝ አስርገትማ እኔ ነኝ መማር እየሰማ ነው ጀነራል ተፈራ ማሞ። እኔ ጥሩ አይመጣም። ትግል ስለሆነ ችግር የለም። የተማረ ሰው እንደናንተ ስልጣን ዝግቻ ወጣ ገባ ብለው እኔ የሚነደኝ መጥቶልሃል ጓደኛ። ምን አልክ? አንተ አይደለ ቀዮ ካርታ እያልክ ላጥላት እያልክ በቀን 77 ሺህ ብር ትበላኛለህ። አዎ ካርታና ፕላንማ እወዳለሁ። መጦር ባሪው እኮ ነው። ካርታና ፕላን ካርታ አለ ትግል ያለ ካርታ አለ። ትግል ያለ ካርታና ያለ ሲጋራማ አይሆንም። ወታደሩ ለካላጨስክ ወታደር አትወርም። ተጫወት ነው እንጂ እኛ ቤት ዘግተን ባዳር አዳር እኮ ክምር እንገው የጋይንት ኦፕሬሽን የጋንግ ተሰርቶ ይሆን ጥሩ ነበር። አሁን የወሰድካትን መሳሪያ ወይ መልሰው ወይም ቤት በሳት ነው የማልከፈክፍልህ። ምረጥ። አራጋ ያማ ብታረጉ ደህና እኔም በዚህ ደህና ፎቅ ተቀበልኩ። ማንቸ ካርጎ ነው የምትሰጥ? አይ ወይኔ የሊስትሮ ኮንቲነር ማትሰጥ የመቤቴን አምሬ ነው። እነሱ ጀምረውታል። ደግሞ እናንተ ጨርሱት ልቀሙት። እድሜ ለኔ እኔስ እንደው በኮሚቴ አሰባስቤልህ ነበረ። እድሜ ለኔ አንድ ሰሞን የእንትን ምንድን የዳታ መሰብሰቢያ አድርገኸኝ አንተማ በዚያው አከሰርክ። ዳታ መሰብሰቢያ ዳታ ኧረ ተው ቆረን ተው፣ እንደ ትልቅ ሰው እንተሳሰብ። ተው ዝም ብለህ ተው። አሁን አቤት ዳታ ጉም ለብሰህ ነው አሉ የምትወጣ? አቤት ነኝ። አሁን አብራለኝ ጉም ለብሰህ ነው አሉ የምትወጣ? ማታ የምን ጉም? ዝናብ እየተጠቀምክ በፀሐይ ማትወጣም። የጢም መላጫውን ላትሄድ ጓደኛዬ። አየሁ ከብዷል። ቢረሳ አሁን እስቲ ወስጄ ዶክተር አድርጌ ስፔሻል ሰው አረኳችሁ ጉዶ አራዲያ ምንም አይጠብሳል። አሁን እንደው ሳይፈራችሁ መስቷል። እባካችሁ ዶያን ማለት ነው ሁሉ ቀንሰውብሃል። እንዴ ያረና አውጦኝ እንዳትል ሳቅን ሁሉ ቀንሰውብሃል።
አቅም ሁሉ ቀንሰውባል። ወይ የምኑን እንደው ምን ምን አልከኝ? ኧረ ምን ነው እንትና ተከዜ ሳተድበ ሞነ ነው ተከዜ ሳተድበ ሰው ጥርሻ ቢሰጡ ነገሩ ድርቅ መሆኑን አውቀሽ ነው።